ችግር የምንሰራበት ስፍራ ነው። መከራ የምንሰራበት ስፍራ። ለምሳሌ ማንን እግዚአብሔር በአልጋ ባልጋ ማንን እግዚአብሔር ኮምፎርት ጠራ? እስቲ እዩ። እግዚአብሔር ሙሴን በምድረ በዳ ጠራ። ምድረ በዳ ሐሩር ባለበት፣ ስኬት በሌለበት፣ ሰው በሌለበት፣ ረዳት በሌለበት፣ አጋዥ በሌለበት ከባድ ምድረ በዳ። በምድረ በዳ ነው እግዚአብሔር ዳዊትን ያዘጋጀው። ዳዊት ዝም ብሎ ንጉሥ አልሆነ። መጀመሪያ እግዚአብሔር በምድረ በዳ ቀባው፣ በምድረ በዳ አነጋገረው፣ በምድረ በዳ ሰራው፣ በምድረ በዳ አጠናከረው፣ በምድረ በዳ አይኑ ተከፈተ። ዛሬም ኢትዮጵያውያንና ኤርትራውያን ምድረ በዳ በዛ የምትሉ ሰዎች ምድረ በዳችሁ የምትሰሩበት ኃይል የምትቀበሉበት ፋሪዮን ህዝቡን በለቀቀ ጊዜ ምንም ቅርብ ቢሆን እግዚአብሔር ፍልስጤማውያን ምድር መንገድ አልመራቸውም። እግዚአብሔር ህዝቡ ሰልፉን ባየ ጊዜ እንዳይጸጸቱ ወደ ግብጽም እንዳይመለሱ ብሏልና 18 ላይ እንደዚህ ይላል። ነገር ግን እግዚአብሔር ህዝቡን በዙሪያ መንገድ በኤርትራ ባህር ባለችው ምድረ በዳ መራቸው። የእስራኤልንም ልጆች ከግብጽ ምድር ተሰልፈው ወጡ ይላል። በዚህ ሳምንት በጸሎት ላይ እያለን የእግዚአብሔር ድምጽ እንዲህ ሲል መጣ። በርካታ ክርስቲያኖች፣ በርካታ አገልጋዮች፣ ቁጥር ስፍር የሌላቸው ሰዎች ምድረ በዳ ተመችቶናል ብሎ የተቀመጡ ሰዎች እንዳሉ የእግዚአብሔር መንፈስ ነገረኝ። ምድረ በዳ ተመችቶናል ብሎ እዛው ቤት የሰሩ እዛው የተቀመጡ መሄድ የማይፈልጉ መሻገር የማይፈልጉ መንቀሳቀስ የማይፈልጉ የእግዚአብሔር ኃይል በውስጣቸው እያለ የእግዚአብሔር መንፈስ በውስጣቸው እያለ ተጽዕኖን ሰብሮ ጨለማ ተጽዕኖ ሰብሮ የዓለም ተጽዕኖ ሰብሮ መውጣት የማይፈልጉ እግዚአብሔር እድል ፈንታችሁ እንዲህ እየታየ ያንን እድል ፈንታችሁ እንዳደርሱ መንገድ ላይ የተለያዩ እንቅፋቶች የተለያዩ ነገሮች በዛ የተነሳ ስታኮናችሁ የቆማችሁ የተቀመጣችሁ አገልጋዮች ቤተክርስቲያን ምዕመናን ወንዶች ሴቶች እንዳሉ የእግዚአብሔር መንፈስ ተናገረ። ጭንቀት የኔ መኖሪያ አይደለም። ድካም የኔ መኖሪያ አይደለም። ጠላት ስራ የጠላት ሴራ የኔ መኖሪያ አይደለም። የኔ ዕጣ ፈንታ አይደለም። ለምሳሌ እዚህ ክፍል ላይ ሄዳችሁ ስታነቡ እስራኤላውያን እግዚአብሔር ከግብጽ ሀገር አውጥቶ በምድረ በዳ መናን እያበላ ምንጭ እያጠጣቸው በብርሃን እየመራቸው እግዚአብሔር አምላክ በዛ ላይ ኮምፎርታብል ሆኑ መኖር ፈለጉ። ስንት ዓመት? 40 ዓመት። ይሄ ተራራ ተመችቶናል። ይሄ የሚወርደው መና ተመችቶናል። ይሄ ምንጭ ተመችቶናል። ይሄ ኑሮ ተመችቶናል። ጸልየው መንፈሳዊ አይን ተከፍቶላቸው በ11 ቀን ወደ ደስቲኒያቸው መድረስ እየቻሉ ወደ ስኬታቸው መድረስ እየቻሉ ወደ ራእያቸው መድረስ እየቻሉ ወደ ከፍታቸው መድረስ እየቻሉ የ11 ቀን መንገድ በ40 ዓመት ህይወታቸውን አበላሹ። ዛሬም በዚህ ዘመን በማይረባ ነገር ህይወታችሁን የምታበላሹ ክርስቲያኖች፣ በማይረባ ነገር የተቀመጣችሁ ሰዎች፣ በማያዘልቅ ነገር ተመችቶናል ብላችሁ በውሸት በማስመሰል የተቀመጣችሁ ሰዎች እስራኤላውያን እዚህ ቦታ ላይ ስትመለከቱ የግብጽን ሽንኩርት ተመኙ። የማይረባ ኑሮ እግዚአብሔር አምላክ መሆኑን ረሱ። የራሳቸውን ፕሮጀክት አዘጋጁ። የራሳቸውን እቅድ፣ የራሳቸውን ሐሳብ፣ ወንዝ የማያሻግረው፣ ሀገር የማያሻግረው፣ ሰውን የማያድነው፣ ተጽዕኖ የማይፈጥረው የራሳቸው ነገር ማድረግ ፈለጉ። ይሄ የኔ ቦታ አይደለም። ይሄ ምቾት፣ ይሄ ኑሮ፣ ይሄ ስኬት፣ መኪና፣ ቢላ ቤት፣ ይሄ ህዝብ የኛ መጨረሻ ነው እንዴ? አሜሪካ መግባት የኛ መጨረሻ ነው እንዴ? ካናዳ መግባት የኔ መጨረሻ ነው እንዴ? ቤት መግዛት የኔ መጨረሻ ነው እንዴ? 2 እና 3 መኪና መኖሩ የኔ መጨረሻ ነው እንዴ? ስራ ማግኘት የኔ መጨረሻ ነው እንዴ? ትዳር መመሰረት የኔ መጨረሻ ነው እንዴ?
ልጅ መውለድ የኔ መጨረሻ ነው እንዴ? ብዙ ቢዝነሶችን ፕላንት ማድረግ፣ ብዙ ቤተክርስቲያንን ፕላንት ማድረግ የኔ መጨረሻ ነው ወይ? ዛሬ እግዚአብሔር ለኢትዮጵያውያንና ለኤርትራውያን መልእክታለ። የምትሰሙ ከሆነ ምድረ በዳ የተጣልክበት ስፍራ አይደለም። ምድረ በዳ ትሬን የምትደረግበት፣ ምድረ በዳ የምትነሳበት፣ ምድረ በዳ ስልጠና ወስደ ለሚመጣው ግሎሪ ልትገልጠው፣ ልትሄድ፣ ልትወርሰው የምትዘጋጅበት ስፍራ ነው እንጂ እዛ ምድረ በዳ ላይ 40 ዓመት 30 ዓመት 10 ዓመት 5 ዓመት 2 ዓመት የምትኖርበት ስፍራ አይደለም። ከእግዚአብሔር ጋር ጥሰ አሸንፈ የምትወጣ። ዛሬ እኔ በእውነት በርካታ ሰዎች የጠላትን ሐሳብ፣ የጠላትን ኔትወርክ ከራሳቸው ግምት፣ ከራሳቸው ሐሳብ፣ ከራሳቸው አስተሳሰብ ቤተሰቦቻቸው፣ ትውልድን፣ ቤተክርስቲያንን ከአውሬ ነጥቀው ወደ እግዚአብሔር ሐሳብ፣ ወደ እግዚአብሔር ዕቅድ፣ ወደ እግዚአብሔር ደስተኔ ውስጥ የምትገቡ ሰዎች እንዳላችሁ የእግዚአብሔር መንፈስ እየነገረኝ ነው። አሁን የምትሰራው ስራ ያንተ መጨረሻ አይደለም። አሁን የምታገለግለው አገልግሎት ያንተ የመጨረሻ ደስተኔ ላይ አይደለም። ከሰማችሁ የምትሰሙኝ ከሆነ እግዚአብሔር ዛሬ አንቺን፣ አንቺን፣ እግዚአብሔር ዛሬ አንተን፣ እግዚአብሔር ዛሬ እኛን፣ እግዚአብሔር ወርዶ ለምን እሳት ውስጥ አትቀመጥም? ለምን ጨለማ ውስጥ አትቀመጥም? ለምን ክሳራ ውስጥ አትቀመጥም? እግዚአብሔርን የሚያቅተው ነገር አለ? እግዚአብሔርን የሚያቅተው ነገር አለ? እግዚአብሔርን የሚያቅተው ነገር አለ? እግዚአብሔር የማይችለው ነገር አለ? እግዚአብሔር ያላሸነፈው ጠላት አለ? እግዚአብሔር ያልፈወሰው በሽታ አለ? እግዚአብሔር ያልከፈተው በር አለ? እግዚአብሔር ያላንከባለለው ድንጋይ አለ? የለም። ያንተ ነገር፣ ያንቺ ነገር ላንቺ ከባድ ሊመስል ይችላል። ለእግዚአብሔር ግን ቀላል። ዛሬ ለእግዚአብሔር ነገርህን ከዚህ ፕሮግራም ጋራ፣ ከዚህ ጸሎት ጋራ ወደ እግዚአብሔር ብትመለስ፣ ወደ እግዚአብሔር ብትጠጋ፣ ለእግዚአብሔር መንፈስ ልብንና መንፈስን ብትከፍት፣ ብዙ ሰዎች ጌታ ሆይ ነገሬ ለምን ዘገየ አይደለ? ነገሬ ለምን ዘገየ? ለምንድነው እዚህ የቆምኩት? ለምንድነው ችግር የበዛ? ለምንድነው መከራ የበዛ? ያ ትንቢቱ ምንድነው? ያ ቃሉ ምንድነው? ያ በህልም ያሳየኝ፣ ያ በነቢያቶች በአባቶች የተናገርከው ድምፅ ምንድነው? አሁን እየኖርኩ ያለው፣ አሁን እያየው ያለው ነገር ምንድነው? በእውነት እግዚአብሔር ያንቺን ነገር፣ ያንተን ነገር ለማዘግየት ብሎ አይደለም። እግዚአብሔር አንተን እየሰራ ወደ ተሻለ ክብር፣ ወደ ተሻለ በረከት፣ ወደ ተሻለ ኃይል፣ የተሻለ ዕውቀት፣ የተሻለ ጥበብ፣ የተሻለ መገለጥ። በእውነት አሁን ያለው በርደን፣ አሁን ያለው መከራ ኖ እግዚአብሔር ትምህርት ቤት ነው የምትሰራበት፣ ህይወት የሚቀየርበት፣ ለብዙዎች መንገድ ልትሆን፣ ለብዙዎች አባት ልትሆን፣ ለብዙዎች መካሪ ልትሆን። ለዚህ ነው እግዚአብሔር እያሰለጠነ፣ ለዚህ ነው እግዚአብሔር ህይወትን እየሰራ፣ እግዚአብሔር ቤትን እየሰራ፣ እግዚአብሔር ያውልህ እንዳትነቃነቅ እግዚአብሔር እየቆፈረ ነው ወደ አለት ላይ። ይሄ ዝም ብሎ ድንጋይ አይደለም፣ የሚፈርስ ድንጋይ አይደለም። እግዚአብሔር በአለት ላይ ሊያቆመን፣ እግዚአብሔር በአለት ላይ ያቆመን። ወንድሜ አሁን ያለበት አንተ ለራስህ የኔ ስኬቱ እዚህ ጋር ነው ልትል ትችላለህ። ኖ እስራኤላውያን እንደዚያ የኔ መጨረሻ፣ የኛ መጨረሻ እዚያው 40 ዓመት በአንድ ተራራ፣ በአንድ ከተማ፣ በአንድ ደስትኒ ሲሽከረከሩ እናያለን። ግን ነገሮቻቸው 11 ቀን ወደፊት ቢሄዱ ገብቶ የሚረከቡበት እግዚአብሔር ካዘጋጀው ከነገሮቻቸው ጋር በቃ የሚገናኙበት ጊዜ ነበር። ግን 40 ዓመት ዛሬም በደንብ ስማ። አንዳንድ ሰዎች ጌታ ሆይ በምድረ በዳ ለምን ታሰቃይኛል ይላሉ። በጣም ተሳስተሃል። ምድረ በዳ የእግዚአብሔር መገኛ ነው። ምድረ በዳ የምትቀባበት ስፍራ ነው። ችግር የምንሰራበት ስፍራ ነው። መከራ የምንሰራበት ስፍራ ነው። ጦርነት የምንታጠቅበት ስፍራ ነው። ለምሳሌ ማንን እግዚአብሔር አልጋ በአልጋ ማንን እግዚአብሔር ኮምፎርት ጠራ? እስቲ እዩት። እግዚአብሔር ሙሴን በምድረ በዳ ጠራ። ምድረ በዳ በጌታ በኢየሱስ ሐሩር ባለበት፣ ስኬት በሌለበት፣ ሰው በሌለበት፣ ረዳት በሌለበት፣
አጋዥ በሌለበት ከባድ ምድረ በዳ ዳዊትን በምድረ በዳ ነው እግዚአብሔር ዳዊትን ያዘጋጀው። ዳዊት ዝም ብሎ ንጉሥ አልሆነም። መጀመሪያ እግዚአብሔር በምድረ በዳ ቀባው፣ በምድረ በዳ አነጋገረው፣ በምድረ በዳ ሰራው፣ በምድረ በዳ አጠናከረው፣ በምድረ በዳ አይኑ ተከፈተ። ዛሬም ኢትዮጵያውያንና ኤርትራውያን ምድረ በዳ በዛ የምትሉ ሰዎች ምድረ በዳችሁ የምትሰሩበት ኃይል የምትቀበሉበት። ለምሳሌ ሙሴ የተቀባው በምድረ በዳ ነው። በቡሽ ውስጥ እሳት ሲቀጣጠል በእግሩ ውስጥ የነበረው ጫማን ያወለቀው የኃጢአትን ጫማ የድካምን ጫማ አውልቆ ወደ ክብር እግዚአብሔር ያስገባው በምድረ በዳ ነው። ዛሬ በሚያምረው ስቴጅ ዘይት እየተቀባባ በሚያምረው ሳውንድ ሲስተም የተለያየ ነገር እያደረክ ያለው ወንድሜ we need evaluate ourselves. we need see ourselves. ህንፃ ካልተሰራ ወንበር ካልተገዛ እኔ አገልጋይ ነኝ መኪና ከሌለኝ የምትሉ ሰዎች መጀመሪያ እግዚአብሔር አንተን ሊሰራ ይገባል። ማቴዎስ ወንጌል ምዕራፍ 4 ላይ ምን ይላል? ኢየሱስም በመንፈስ ወደ ምድረ በዳ ተመራ ይላል። አንተ ከማን ትበልጣለህ? አንቺ ከማን ትበልጫለሽ? አሁን ስኬት ካልመጣ የምትሉ ሰዎች አሁን እግዚአብሔር በረከት ካልሰጠ አሁን ቤት ካልተሰጠ አሁን ተንተን የምትሉ ሰዎች በእውነት አሁን ቤት ቢሰጣችሁ በእውነት አሁን መኪና ቢሰጣችሁ አሁን በእውነት ጀት ቢሰጣችሁ ጀት ማሳረፊያ ቦታ አለው አሁን ቢሰጥ ጀት ማሳረፊያ ቦታ አለው። እግዚአብሔር መጀመሪያ ነገር ከመስጠት በፊት ነገር ከማምጣቱ በፊት ደህና አድርጎ እግዚአብሔር ቁመናን አስተሳሰብን ኃይልን ጉልበትን አቅምን እይታን ያንተ ነገርን እግዚአብሔር ምን ያደርጋል? መጀመሪያ እግዚአብሔር ያንን ይሰራል።